ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬም ተመልሼ መጥቻለሁ። ተመልሼ እንግዲህ ወደዚህ ቤት ስመጣ እኔ ደግሞ ምን ይዤላችሁ ልመጣ ይመስላችኋል? አንደኛ የምትዝናኑበት ወይ ደግሞ ትምህርት አዘሎችን ነገር እየተዝናናችሁ ሳይሰለቻችሁ እንድታዳምጡ ፈልጋለሁ ማለት ነው። ስለዚህ ቁም ነገር አዘልን ወይ ደግሞ እኛን ነገ የሚጠቅመንን ነገር ነው ይዤላችሁ የሚመጣ ማለት ነው። ይሄንን ነገር እንግዲህ ይዤላችሁ ሲመጣ እናንተ ደግሞ ምን ማድረግ አለባችሁ? ላይክ እያደረጋችሁ ጀምሩ። ላይክ እያደረጋችሁ ትጀምራላችሁ። ከዛ ደግሞ ኮሜንት እና ሰብስክራይቡ እንዳይቀር። ኦኬ ጋይስ። ስለዚህ ቤተሰቦች ዛሬ ይዤላችሁ የመጣሁት ነገር ምን መሰላችሁ? አስተዋይ ሴት ምን አይነት ሴት ናት? አስተዋይ ሴት ምን አይነት ባህሪያቶች ታበለጽጋለች? ከሰው ጋር እንዴት ነው የምትኖረው? ነገሮቹንስ እንዴት ነው የምትፈታ? የመጣባት ቻሌንጅ በምን መንገድ ነው መወጣት የምትችለው? ምንድነው የሚያስደብራት? ምንድነው የሚያሳዝናት? ምንድነው የሚያስደስታት? ይህን ነገር እስኪ ትንሽ ትንሽ እናውራበት። እንግዲህ አስተዋይ ሴት ማለት መጀመሪያ ከራሷ ትጀምራለች። መዋል ያለባትን ቦታ ታውቃለች። ሰው ስለሄደበት አይደለም የምትሄደው፣ ስለ ሰው ስላደረገ አይደለም የምታደርገው። ሰው የዋለበትን ቦታ ሁሉ አትውልም። ምክንያቱም እሷን የሚመጥናትና እሷን መዋል ያለባትን ቦታ ታውቃለች። አስተዋይ ሴት ስራ ትወዳለች። ስራ ከመውደዷ የተነሳ ከሰው ጋር ቡና ጠጣ። ይሄ ታወቀ ነው። በቃ አለቀ። አስተዋይ ሴት ቁጭ ብላ ቡና አጠጣም፣ ጊዜ የላትም። በቃ ለስራ እንጂ ለወሬ ጊዜ የላትም። ፎር ኤግዛምፕል አንዳንድ ጊዜ አሁን አካባቢያችን ላይ ራሱ ማለት እኛ ያደግንበት ማህበረሰብ ውስጥ አንዳንድ እናቶች በየሰው ቤት እየሄዱ ቡና የሚጠጡት ይኖራሉ ማለት ነው። እዛ ቦታ ላይ አንድ እናት ደግሞ ከዛ ላይ ብላ አይ እኔ ስራ አለብኝ ቡናችሁን ጠጡ የተባረቀ ይሁን ብላ ተነሳ ትሄዳለች ማለት ነው። እቺ ሴትዮዋ ቾክላ እንዳይመስላችሁ፣ ቾክላ አይደለም። እውነት ለመናገር አስተዋይ ስለሆነች እና መዋል ያለባትን ቦታና ምኑ ጋር መሆን እንዳለባት ታውቃለች። ታይሟንም ሴቭ ማድረግ ስለምትችል ማለት ነው። አስተዋይ ሴት እዛ ጋር ቁጭ ብላ ከቡና ጋር ቡናውን እያቃረበች ሰዓቷን አትጨርስም። በቃ ያላትን ጊዜዋን ታውቃለች ማለት ነው። ይህንን እንግዲህ የሚያስከብራትን ቦታ ነው መዋል የምትፈልገው። ሴት ልጅ ደግሞ ወይ ደግሞ አስተዋይ ሴት ልጅ የሚያስከብራት ቦታ ላይ ነው የምትውለው። ፎር ኤግዛምፕል ቤተክርስቲያን በየጊዜ የምትመላለስ ሴትና ጨፈራ ቤት የምትሄድ ሴት ልጅ እኩል ክብር የላቸውም። ጨፈራ ቤት ያላቸው የሚሄዱት ሴቶች ክብር የላቸውም ማለት አይደለም፣ ግን ደግሞ የሚያስከብር ቦታ ነው የምትውለው። በቃ ፈጣሪዋን ትፈልጋለች። መሄድ ያለባትን ቦታ ታውቃለች። ጓደኞቿ እዚህ ቦታ እንሂድ ስላሏት ብቻ አትሄድም። መሄድ ካለባት ትሄዳለች፣ መቅረት ካለባትም ትቀራለች። ምክንያቱም ለዛሬ ብቻ ሳይሄድ ብታስበው አስተዋይ ሴት ማለት ለነገዋ ታስባለች። ነገዋን በምን መንገድ ፊክስ ማድረግ እንዳለባት ሁሉንም ነገር ታስባለች ማለት ነው። የዛሬ እቅድ ብቻ አይደለም የምታቀደው፣ የነገዋንም ታቀዳለች። ምክንያቱም አስተዋይ ሴት ናት። ስለዚህ የዛሬ ደስታ ብቻ ሳይሆን የሚያስደስታት የነገ ህይወቷ ያሳስባታል። ያንን ነገ ህይወቷን ደግሞ ለማስተካከል ስትል የቱ ጋር መቆም እንዳለባት፣ ምን ማውራት እንዳለባት፣ ምን አይነት መልሶች መስጠት እንዳለባት እና እንዴት መራመድ እንዳለባት ሁሉም ነገር ጠንቅቃ ታውቃለች። አስተዋይ ሴት በራሷ እንጂ በሰው እርምጃ አትራመድም። ሰው በተራመደበት ቦታ አይደለም የምትራመደው፣ በራሷ ጊዜ ነው የምትሄደው። ማድረግ ያለባትን ነገር በቀጥታ ታደርጋለች ማለት ነው። እምቢ ማለትም ካለባት እምቢ ነው የምትለው። አስተዋይ ሴት ማለት ሁሉም ነገር እሺ እሺ የምትል አይደለችም፣ ክፉም አይደለችም። በነገራችን ላይ እንደዚህ ስላችሁ ክፉ ሆና ሳይሆን የሚጠቅማትና የማይጠቅማትን ነገር ለይታ ስለምታውቅ ነው ማለት ነው። አስተዋይ ሴት ማለት እንግዲህ ለእናት አባቷ፣ ለእህት ወንድሞቿ ክብር ትሰጣለች። ምክንያቱም ሞገሷ ናቸው፣ ክብሯ ናቸው ቤተሰቦቿ ማለት ነው። አስተዋይ ሴት ቤተሰቦቿ በእሷ ምክንያት እንዲከበሩ እንጂ እንዲናቁ በጭራሽ አትፈቅድም። ምክንያቱም እናት አባቷ ናቸው። እናትየዋ እንደ ቤተ ክርስቲያን እንደሆነችላት ወይ ደግሞ እንደ ማርያም እንደሆነችላት ታምናለች። አባቷም ደግሞ ቤተ ክርስቲያኗ ወይ ደግሞ ለእሷ ጌታዋ እንደሆነ አባቷ ስለሆነ እንደ ክርስቶስ ታከብሯለች። ስለዚህ እንደዚህ እሷ እንደ ክርስቶስ የምታምነው አባቷ ወይ ደግሞ እሷ እንደ እመቤታችን እንደ ቅድስት ድንግል ማርያም የምትወዳትን እናቷን ሌላ ሰው ደግሞ ስንቃት ማየት አትፈልግም። ይሄ ደግሞ አስተዋይነትን ይፈጥራል ማለት አስተዋይነት ያመለክታል ማለት ነው። አሁን አንዳንድ ሰዎች ምንድነው የሚያደርጉት? ይሄ በጣም ሰነፍነት ነው። ቆንጆ ቤተሰብ ወይ ደግሞ ሀብታም የሆኑትን ቤተሰብ ሲያዩት የራሳቸውን ቤተሰብ ትቶ ወደ እነዛ ሰዎች ለማድላት ነው የሚሞክሩት። እና እንደውም አንዳንድ ጊዜ ተማሪ ሆነን ትዝ ይለኛል እና አባቶች ለፍርማ ምናምን እንደዚህ ሲመጡ እግዚአብሔርን ብዙ ልጆች አባታቸውን ትቶ የሌላ ሰው አባት ስር የሚሄዱት ልጆች አሉ ማለት ነው። ያ ነገር
በጣም ከባድ ነው። ምክንያቱም አባታችን ነው፣ እናታችንም እናታችን ናት። ስለዚህ መጀመሪያ ማስተዋይ ከሆንን ወንድም ይሁን ሴትም፣ በነገራችን ላይ በዚህ ቦታ ላይ ወንድም ይሁን ሴትም ማስተዋል ይጠበቅብናል። የኛ የሆነው የኛ ነው እንጂ የሌላ የኛ ሊሆን አይችልም። ስለዚህ በዚህ መንገድ ሁላችንም አስተዋይ መሆን ይጠበቅብናል። ግን ደግሞ ሴት ልጅ ይበልጥ አስተዋይ ናት የምትባለው ከራሱ የራሷ የሆኑ ነገር ያስደስታታል ማለት የሰውን ነገር አትመኝም ማለት ነው። በቃ የሰው ነገር አትመኝም፣ የራሷንም አትንደራደርበት፣ አስተዋይ ናት። ስለዚህ አስተዋይ ሴት በዚህ ልኳ ትታያለች ማለት። ሌላ ደግሞ አስተዋይ ሴት ማለት ሰላም አላት። ሰላም አላት ስላችሁ ሰላም አላት፣ ንጽህና አላት፣ በቃ ራሷን ትጠብቃለች። እንደዚህ ስላቸው ምንድነው እሷን የሚያቆሻትና የሚያስጠላባትን ቦታ ላይ አትቆምም። ምክንያቱም አስተዋይ ሴት ለራሷ ብቻ አይደለም የምታስበው። ለራሷ ብቻ ሳይሆን ከአካባቢዋ ካሉት ልጆችም ሆነ ለታናሾቿም ሆነ ከአካባቢዋ ላይ ካሉት ልጆችም ምሳሌ መሆን ትፈልጋለች ማለት ነው። ነገሮቹንም ቶሎ አትፈርድም። ምሳሌ መሆን ስለምትፈልግ ምንድነው እሷም ከሷ የሚያምርባትን ቦታ እንደሷ መሆን ሌሎቹ አሁን እንደሷ መሆን እንደሚፈልጉ ስለምታውቅ እሷን የሚያቆሻትና የሚያስጠላባት ቦታ ላይ አትቆምም። ስለዚህ አስተዋይነት በዚህ ልክ ይታያል ማለት ነው። ሌላ ደግሞ ነገሮቹን ቶሎ አትፈርድም። ፎር ኤግዛምፕል አንዳንድ ጊዜ ከንዴት የተነሳ በጣም ሲናደዱት የሆነ ወይ ደግሞ የሆነ ችግር ሲደርስብን ቶሎ እንወስናለን። አስተዋይ ሴት ግን ቶሎ ሰው ላይ አትፈርድም። ምክንያቱም አንዳንድ ነገሮችን በምታየው ነገር ሰዓት ላይ ምንድነው የምታደርገው? ምሳሌዎች ትሰጣለች። ምናልባት እኮ ይሄ ነገር እንዲህ ሆኖ ሊሆን ይችላል፣ እንዲህ ሆኖ ሊሆን ይችላል፣ ለዚህ ሊሆን ይችላል፣ ይሄንን ያጠፋ ይሄንን ያደረገው ምናምን ብላ ምሳሌ ትሰጣለች እንጂ ቶሎ ከመሬት ተነስታ አትፈርድም ማለት ነው። መናገር ያለባትን ነገር ቶሎ አይደለም የምትናገረው፣ ግን አስተውላ ተረጋግታ ውላ አድራ ነው የምትናገረው እንጂ አትቾክልም። ስለዚህ አስተዋይ ሴት ማለት እንደዚህ አይነት ሴት ናት ማለት ነው ጋይስ። አስተዋይነት ግን በቀላሉ የሚመጣ ነገር አይደለም። በነገራችን ላይ በቀላሉ መጥቶ በቀላሉ እኛ አስተዋይ መሆን አለብኝ ብለን ብቻ ስለተነሳን አይደለም። አንደኛ ራሳችን ማሳመን አለብን። ልባም ሴት ከፈጣሪ ናት እንደሚባለው ሁላ። ስለዚህ ፈጣሪያችን ልባችን እንዲያጠነክረና ወይ ደግሞ ለአስተዋይነት እንዲያዘጋጀን መጀመሪያ ወደ ፈጣሪያችን መሄድ አለብን። ፈጣሪያችን ሁሌንም ለራሷም ሆነ ለማንኛውም ሃይማኖት ክብር አላት ማለት ነው አስተዋይ ሴት። ስለዚህ የራሷን ሃይማኖት የምታከብር የራሷን ሃይማኖት የምትወድ ከሆነች የሁሉንም ሰው ትወዳለች፣ የሁሉንም ሰው ታከብራለች ማለት ነው። የራሷን እናት ለራሷ እናትና አባት ለራሷ እህትና ወንድም ክብር እንዳላት ሁላ ለሌላ ሰው ክብር አላት ማለት ነው። ለሰው ልጅ ሙሉ ሬስፔክት አላት ማለት ነው። የሰው ልጅ በአለባበስና በቁመና ወይ ደግሞ ባለው ናውሎጂ በትምህርት ደረጃ ሳይሆን ሰውን የምታከብረው አስተዋይ ሴት ሰው በሁሉ ብቻ ነው ሰውን የምታከብረው ማለት ነው። ሰው የጣለውን ታነሳለች፣ የወደቀውን ለማንሳት ትሞክራለች። ስለዚህ አስተዋይ ሴት ማለት እቺ አይነት ሴት ናት ማለት ነው። በነገራችን ላይ አስተዋይ ሴት ናት ሲባል አስተዋይ ሴት ማድረግ የምትፈልገውን ነገር ማድረግ ትችላለች ማለት አይደለም። ሙሉ በሙሉ ያን ነገር ታደርጋለች ማለት አይደለም። አስተዋይ ሴት ለምትፈልገውና ማድረግ ለምትፈልግ ነገር ለማግኘት ለምትፈልገው ነገር እስከ ጥግ ድረስ ትሄዳለች ማለት ነው። እስከ ጥግ ድረስ ትሄዳለች፣ ግን ደግሞ እዛ ቦታ ላይ አትሞትም። ለምን? የማይሆን ከሆነ እስከ መጨረሻ ድረስ ሄዳ ለራሷ ለሰላሟና ለጤንነቷ የሚያሰጋ ከሆነ የማይስተካከል ከሆነ ወደኋላ ተመልሶ ያ ነገር የማይታረም አይነት ነገር ከሆነ ወስና መውጣት ትችላለች ማለት ነው። መወሰን ማለት ደግሞ መሸነፍ ስላልሆነና ለራሷ ድንበሯን ታውቃለች ማለት ነው። ድንበሯ ምኑ ጋር መቆም እንዳለባት ስለምታውቅ ትመለሳለች ማለት ነው። ትመለሳለች፣ መወሰን ትችላለች። ምክንያቱም እንዳልኳችሁ አስተዋይ ሴት የአሁኑ ነገር ብቻ ወይ ደግሞ አሁን የምታየው ብልጭልጭ ነገር ወይ ደግሞ አሁን የሚያስደስታት ነገር ብቻ አይደለም የሚያስደስታት፣ የነገ ህይወቷ ያሳስባታል። የቤተሰቦቿ፣ የሰፈሯ፣ የአካባቢዋ ነገ የሚኖራት ልጅ የሚኖራት ትዳር ወይ ደግሞ አሁን ያለችበት ህይወቷ ትዳር ብዙ ነገሩ ያሳስባታል ማለት ነው። ስለሚያሳስባት ለእንደዛ አይነት ነገሮች ዋጋ ስለምትሰጠው ለራሷን ዋጋ ስላላት ዋጋዋን ስለምታውቀው ያ ነገር ቦታ ላይ መሞት አትፈልግም። መሄድ እስካለባት ጥግ ድረስ ትሄዳለች። መጓዝ እስካለባት ድረስ ትጓዛለች። አይደክማትም።
ቶሎ አይደክማትም እንጂ አይደክማትም አይደለም፣ ቶሎ አይደክማትም፣ ቶሎ ተስፋ አትቆርጥም። ምክንያቱም አንደኛ ከፈጣሪዋ ጋር አለች ብያችኋለሁ። ፈጣሪዋን ጠዋትና ማታ ባገኘችው ሰዓት ላይ የምታመሰግን ከሆነ እንደዛም ደግሞ ለፈጣሪዋ 5 ደቂቃና 10 ደቂቃ ሰጥታ ከዛ በላይ ፈጣሪዋ እንደሚሰጣት ስለምታውቅ ከፈጣሪዋ ጋር ሁሌም ጥብቅ ትሆናለች ማለት ነው። ስለዚህ እቺ ሴት ማለት አስተዋይ ሴት ናት ማለት ነው። አስተዋይ ሴት ማለት እንዳልኳችሁ መሄድ እስካለባት ድረስ ማድረግ ያለባትን ነገር ለሰው ልጅ መስጠት ያለባትን ሬስፔክት ሁሉ ትሰጣለች ማለት ነው። ለራሷም ሆነ ለሌላ ሰውም ድንበር አላት። ድንበሯን አሳልፋ ለማንም አትሰጥም፣ ወደ ሰው ድንበር አታልፍም። ምክንያቱም አስተዋይ ሴት ስለሆነች። አስተዋይ ሴት ለኔ ብቻ አትልም፣ ለሌላ ሰውም ታስባለች። ለዛ ነው ለእሷ የሚገባት ነገር ሁሉ ለሌላ ሰው እንደሚገባ ስለምታቅም ያንን ቦታ ላይ አልፋ ጥፋትን አሰራ፣ ከጥፋትም ደግሞ ሰውን ለማረም ትሞክራለች። የማይታረም ከሆነ ግን ጥላት ሄዳለች ማለት ነው። አስተዋይ ሴት ማለት እንግዲህ እንደዚህ አይነት ባህሪ ያላት ሴት ናት። እና እኛስ የቱ ጋር ነን? እኔ ሴቱ ጋር ነኝ። አስተዋይነት በቀልድ አይደለም የሚመጣ። ጸልዩ፣ በጸሎት ሊመጣ ይችላል። እንደዛሁም ደግሞ በሚመጣባቸው ቻሌንጆቹ ያንን ቻሌንጅ ደግሞ ለማውጣት ስትሉት አስተዋይነቱን ታፈራላችሁ ማለት ነው። ጋይስ እወዳቸዋለሁ። እንደምወዳችሁ እንዳትረሱ። ሁሌም ነው የምትናፍቁኝ፣ እኔም እንደምናፍቃችሁ አውቃለሁኝ። እንደዛውም ደግሞ ይሄን ቤት እንግዲህ ላይክ እና ኮሜንት ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። እስኪ እንገናኝ ድረስ እወዳቸዋለሁ።